ሁላችንም የምንጠይቀው ጥያቄ አለ። ምን ሆነን ነው የሚል። እርግጥ መልሱ በዝምታችንና በአቅመ ቢስነታችን ውስጥ ያለ ነው። አምባገነን ወይም ስርዓት አልበኝነት በአንድ ጀንበር የሚገነባ አይደለም። እያንዳንዱ ዝምታችን በአብሮነት የሚያኖረንን ሕግ በመተላለፍ ለክፋት ግንባታ እየዋለ ነው የሚገኘው። እኔ ምን አገባኝ የምትለው ዝምታችን ደግሞ ነገ በፍጹም አሻግረን አድማሱን ማየት በማንችለው ግንብ አጥር ውስጥ እየከተተን ነው ያለው። ዝም ባልን ቁጥር ክፋት ድፍረት እንዲያገኝ እድል እየሰጠ ነው ያለ ነው። አቅመ ቢስነት የሚሰማን ነጥቦቹን አያይዘን ትልቁን ምስል ማየት ስላልቻለን ነው። እርግጥ ነው ችግሩ የክፉዎች ድርጊት ሳይሆን የደጎች ዝምታ ነው። ምክንያቱም ዝምታችን ተሳትፎ ስለሆነ ማለት ነው። እናም የአካል ስርዓት የሚጀምረው በህሊና ስርዓት ውስጥ ነው። ዝምታችን ለራሳችን የምናተርፈው ሰላም አይደለም፣ ይልቁንም ለልጆቻችን የምናቆየው እስር ቤት ነው። ዝምታችንን ሰብረን እውነተኛ ማንነታችን እናውጣው። ምን ሆነን ነው ከማለት ጎን ለጎን ደግሞ ምን እያደረግን ነው ወደ ማለትም ብንሻገር ጥሩ ነው። ዛሬ ድምፃችንን የምናጠፋው በፈሪነት ነው ወይስ በዝንጉነት የሚመስላችሁ? መልሳችሁን በኮሜንት አስቀምጡልኝ። ትልቁን ምስል እንመልከት ለማለት ነው። ቸር ሰንብቱ።